ቴዎድሮስ ካሳሁን ወይም ቴዲ አፍሮ የትውልድ ድምፅ፣ ቃላትን ሞርዶ ግጥም የሚሰራ ለአብሮነት የሚያዜም የሚያኖር አሻራ። ብላቴናው ቴዲ የሕፃን አዋቂ የዜማ ቀላጺ የቅኔ ጨማቂ ተብሎ የሚወደሰውና በኢትዮጵያ የሙዚቃ ታሪክ ውስጥ ጉልህ ስፍራ ስላለው አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ የህይወት ጉዞ የሚያትት አጭር ጥንቅር አዘጋጅቼላችኋለሁ። በዕለተ ሐሙስ ለሚለቀው ኢትዮሪካ ስራው በቅድሚያ መልካም ዕድል እንዲገጥመው አበክሬ እመኝለታለሁ። ቴዎድሮስ ካሳሁን ወይም ቴዲ አፍሮ የትውልዱ ድምፅ ለምን ተባለ? ቴዲ በመድረክ ስሙ ቴዲ አፍሮ የዘመናችን የኢትዮጵያ የሙዚቃ ንጉሥ ነው ተብሎ ይገመታል። እንደ አውሮፓውያን አቆጣጠር በ1976 በአዲስ አበባ የተወለደው ቴዲ በድምፃዊነቱም ብቻ ሳይሆን በግጥምና በዜማ ደራሲነቱ እንዲሁም በሙዚቃዎቹ ውስጥ በሚያነሳቸው ታሪካዊ፣ ማህበራዊና ፖለቲካዊ ጭብጦች ይታወቃል፣ ይወደዳልም። ቴዲ አፍሮ ያደገው የኪነ ጥበብ ፍቅር ባለው ቤተሰብ ውስጥ ነው። ይህ መሆኑ ደግሞ ለቴዲ የፈጠራ ችሎታ መጎልበት ትልቅ መሰረት ጥሎለታል ተብሎም ይታመናል። ቴዲ አፍሮ በ2001 እንደ ጎርጎሮሳውያን አቆጣጠር አቦጊዳ የተሰኘውን የመጀመሪያ አልበሙን አወጣ። ይህ አልበም በወቅቱ በነበረው የሙዚቃ ኢንዱስትሪ ውስጥ አዲስ የዜማ ስልትና ጥልቅ ግጥም ይዞ ብቅ በማለቱ በአጭር ጊዜ ውስጥ ተወዳጅነትን አተረፈ። በሙዚቃዎቹ ውስጥ እንደ አፄ ኃይለ ሥላሴ፣ አፄ ቴዎድሮስና አፄ ምኒልክ ያሉ በኢትዮጵያ ታሪክ ውስጥ ጉልህ ስፍራ ያላቸውን ሰዎች ማውሳቱ ለየት ያለ መለያውም ሆነ። የቴዲ አፍሮ ጉዞ አልጋ ባልጋ ነገሮች ሁሉ ምቹ አልነበሩም። ይልቁንም በርካታ ውጣ ውረዶችንም አልፏል፣ ተፈትኗልም። ያስተሰርያል የተሰኘውን ሁለተኛውን አልበሙን በ2005 ያወጣው ቴዲ አፍሮ ይህ አልበም በኢትዮጵያ የሙዚቃ ታሪክ ከፍተኛ ሽያጭ ካስመዘገቡት አንዱ ነበረ። በተለይ በወቅቱ ከነበረው ምርጫ ጋር ተያይዞ የሰላምና የፍቅር ጥሪው በሕዝብ ዘንድ ትልቅ ቦታን አሰጠው። ቴዲ አፍሮ በአልበሞቹ ውስጥ ጥልቅ ፍቅርን፣ አንድነትንና ኢትዮጵያዊነትን ይሰብካል። ቴዲ አፍሮ ስሜቱን እንጂ ለመወደድ ብሎ አይሰራም። ማጎብደድ ብሎ ነገር በፍጹም አልፈጠረበትም። የራሱን ክብር በራሱ መስመር ጠብቆ የዘለቀ ድንቅ ተምሳሌታዊ አርቲስት ነው ቴዲ። በበርካታ ኢትዮጵያውያን ዘንድ ከልብ የሚወደደውን ያህል በተወሰኑት ዘንድ ደግሞ የመገፋትና የመጠላት በትርን ሲሻከም ቆይቷል። ኮንሰርት እንዳይሰራ እስከ መታገል ሁሉም ደርሶ ያውቃል። ይሁን እንጂ ይህ መገፋት ለቴዲ እያደር ኃይልና ጉልበት እየሆነው በስኬት ላይ ስኬትን እየተቀዳጀ ይኸው ዛሬ አዲስ አልበም አዘጋጅቶ በ2018 ዓ.ም በ8ኛው ወር በ8ኛው ሰዓት 18 ትራኮች ያሉት ታሪካዊ የሙዚቃ አልበም ለሕዝብ ሊያደርስ ዝግጅቱን ጨርሷል። በዚሁ አጋጣሚ መልካም ዕድል ይቅናህ ማለትን እንፈልጋለን። ቴዲ አፍሮ ከታዋቂዋ ተዋናይትና ሞዴል አምለሰት ሙጬ ጋር ትዳር መስርቶ ልጆችም አፍርቷል። በሕይወት ፍልስፍናው ፍቅር ያሸንፋል የሚለውን መርህ ይከተላል ይተገብራልም። ፍቅር ለሁሉም ነገር መድኃኒት ነው። ጥላቻን ማሸነፍ የምንችለው በመውደድ ብቻ ነው ብሎም ያምናል ቴዲ። ዛሬ ቴዲ አፍሮ ለብዙ ወጣት ሙዚቀኞች አርአያ የሆነ ሰው ነው። የኢትዮጵያን ባህላዊ ዜማዎች ከዘመናዊው ሪጌና ፖፕ ጋር በማዋሃድ የራሱን ቴዲያዊ ስልት ለመፍጠር የቻለ ድንቅ የኪነ ጥበብም ሰው ነው። የሙዚቃ ኮንሰርቶቹ በሺዎች የሚቆጠሩ ሰዎችን በአንድነት የማሰባሰብ ብቃት አላቸው። ቴዎድሮስ ካሳሁን ከድምፃዊነት ባለፈ የኢትዮጵያዊነት ምልክት ሆኗልም ተብሎ ይታወሳል። በታሪክ በፍቅርና በአንድነት ዙሪያ የሚዘፍናቸው ዜማዎች በትውልዶቹ መካከል ድልድይ ሆነው እያገለገሉ ይገኛሉ። የእሱ ጉዞ
ጥበብ እንዴት ማህበረሰብን እንደሚቀይርና ተስፋ እንደሚሰጥ ትልቅ ማሳያ ነው። ቴዲያችን ብዕሮችህ አይንጠፉ፣ ዜማዎችህ ይውረዱ ይንጠፍጠፉ፣ ደግመህ ደጋግመህ ንገስ በመድረኩ፣ አንተ ብቻ ነህና የዘፋኝ ልኩ ብለን ለኢቶሪካ ስራህም መልካም ዕድል እየተመኘን የዛሬውን በዚሁ ለመቋጨት እንገደዳለን። እናንተም ለዚህ ወርቅ የሆነ ልጅ ያላችሁን ሐሳብ፣ አስተያየት እንዲሁም መልካም ምኞት በኮሜንት ግለጹለት። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮውን ላይክ ለሌሎችም ሸር ማድረግ እንዳይረሳ። ሰላም ይቆየን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን። አበቃን።